የተኛችው ውብ ልጅ። ከረጅም ዓመታት በፊት በአንድ አስማታዊ ግዛተ መንግሥት ውስጥ ገዢ የሆኑ አንድ ንጉሥና ንግሥት ይኖሩ ነበር። እነሱም በጣም ደግ እንዲሁም በሕዝቡ ዘንድ እጅግ የሚወደዱና የሚከበሩ ናቸው። ዓለም 9 እንጂ 10 አይደለችምና እነዚህ ነገሥታት ዘራቸውን የሚያስቀጥልላቸው ልጅ አልነበራቸውም። በዚህም ምክንያት ንግሥቲቱ ደስተኛ አልነበረችም። በአንድ ፍክት ባለ ንጋት በመንግስቱ ዘንድ አስደሳች ዜና ተሰማ። ንግስቲቱ ጸነሰች። ከትንሽ ወራት በኋላ በጣም ቆንጆ ሴት ልጅ ወለደች። ንጉሱም አውሮራ ብሎ ሰየማት። በግዛተ መንግስቱ በሙሉ የአውሮራ ውበት ተነገረ። ንጉሱም ደስታዬን ተደስቱልኝ በማለት ትልቅ ድግስ አዘጋጀ። የመንግስቱንም ህዝብ በሙሉ ጋበዘ፣ አስማታዊ የተረት እናቶችንም ጭምር። ንግስቲቷም ግብዣዬን ተቀብላችሁ ስለመጣችሁ አመሰግናለሁ፣ በዝግጅቱም ተደሰቱ አለቻቸው። የተረት እናቶችም በግብዣው በጣም ተደሰቱ። በደስታም ሕፃኗን ለመባረክ ተነሱ። አንዷም የተረት እናት አውሮራ ስታድግ በምድር ላይ ተወዳዳሪ እስከማይገኝላት ድረስ ቆንጆ ትሆናለች ስትል ባረከቻት። ሌላኛዋም ቀጥላ ድምጿ እንደ ማር ጣፋጭ፣ እንደ ጥጥም ለስላሳ ይሆናል አለች። የተረት እናቶችም ተራ በተራ ልዕርት አውሮራን ባረኳት። ነገር ግን በድንገት ሰማዩ ጠቆረ። ኃይለኛ ንፋስም መንፈስ ጀመረ። አስፈሪዋ ጠንቋይ ማሌፊሰንት ወደ ቤተ መንግሥት መጣች። ንጉሱና ንግስቲቷን በጣም ደነገጡ። ማሌፊሰንት ወደ ንጉሱና ንግስቲቷ በመጠጋት እንዴት ብትንቁኝ ነው ወደ ግብዣ ያልጠራችሁኝ? ነገር ግን እናንተ ባትጠሩኝም እኔ ለልዕልት አውሮራ በረከት አለኝ በማለት በታላቅ ድምፅ ሳቀች። ቀጥላም ልዕልት አውሮራ 16 ዓመት ሲሆናት እጆቿ በሚሽከረከር የጥጥ መፍተያ ይቆስላል። የዚህን ጊዜ ላትነቃ በጥልቅ እንቅልፍ ውስጥ ትገባለች፣ ለዘላለምም አትነቃም በማለት በታላቅ ድምፅ በድጋሚ ስቃ ወዲያው ከቤተ መንግስቱ ወጥታ ተሰወረች። በቤተ መንግስቱ ውስጥ የነበሩት ሁሉም በተፈጠረው ነገር እጅግ ደነገጡ። ንግስቲቱና ንጉሱም በሐዘን ውስጥ ሆነው ሳለ አንዲት መልካም የተረት እናት ወደ እነሱ በመቅረብ የጠንቋዩን እርግማን እኔ መስበር አልችልም፣ እርግማኗን መስበር የምትችለው ራሷ ማሌፊሰንት ነች። ቢሆንም ልዕልቷ 16 ዓመት ሲሆናት በጥልቅ እንቅልፍ ውስጥ ትገባለች፣ እውነተኛው ልዑልም ሲስማት ከጥልቅ እንቅልፉ ትነቃለች በማለት ነገረቻቸው። ንጉሱም የንግስቲቷን ሐዘን በተመለከተ ጊዜ የኔ ወዳት ትጨነቂ፣ ይህችን የማትረባ ጠንቋይ የገባችበት ገብቼ ይዛታለሁ፣ ትክክለኛ ቅጣትም እቀጣታለሁ በማለት በቁጣ ተናገር። ቀጥሎም በቤተ መንግስት ውስጥ የሚገኙትን ሁሉንም የሚሽከረከሩ የጥጥ መፍተያዎችን በአንድ ክፍል ካስቀመጠ በኋላ ቆለፈባቸው። ከዚች ቀን ጀምሮ ንጉሱ ማሌፊሰንትን ለመፈለግ በዓለም ላይ በሙሉ ሰራዊቶቹን አሰማራ። ነገር ግን ማሌፊሰንት ተደብቃ ቀረች፣ በፍጹም ሊያገኛት አልቻለም። ቀናትም ቀናትን ወልደው ዓመታትም ተነባብረው አውሮራ አደገች። በጣም ቆንጆና አስተዋይ ልጅም ሆነች። ድምጿም እንደ ማር ጣፋጭ፣ እንደ ጥጥም ለስላሳ ሆነ። በአስማታዊ ዓለም በደስታና በድሎት እንዲሁም በድልቅቅና ኖረች። ልዕልት አውሮራ ወደ 16 ዓመቷ እየተጠጋች ሳለ ንጉሱ በግዛተ መንግስቱ ሁሉ እንዲሁም በቤተ መንግስቱ ውስጥ ልዩ ጥበቆችን አሰማራ። ቤተ መንግስቱን በጥንቃቄ ይጠበቅ ጀመር። የማይደርስ የለምና የአውሮራ 16ኛ ዓመት ደረሰ። የልደቷ ቀንም የቤተሰቦቿን ሐዘን የተመለከተችው አውሮራ ምን ሆናችኋል? የተፈጠረ ነገር አለ ስትል ጠየቀቻቸው። እነሱ ግን ነገሩን ይነግሯት ዘንድ ድፍረት አልነበራቸውም። ልዕልት አውሮራም እንዳትገባ የተከለከለችበትን ክፍል ለማየት በመጓጓት ማንም ሳያት ወደ ተቆለፈው ክፍል ሄደች። ባየችውም ብዙ የሚሽከረከሩ የጥጥ መፍተያዎች ተገረመች። ከዚያም አይኗ በአንድ ሹል የጥጥ መፍተያ ላይ አረፈ።
ተጠግታም ነካችው። የዚህን ጊዜ በጥልቅ እንቅልፍ ውስጥ ገባች። ሶስት የተረት እናቶችም አውሮራን ከጥጥ መፍትያው ጎን ተኝታ ተመለከቷት። እርግማኑም እንደተፈጸመባት ወዲያው አወቁ። እርስ በርሳቸው ምን ማድረግ እንዳለባቸው ይነጋገሩ ጀመር። አንደኛዋም ይሄ ነገር ንጉሱና ንግስቲቷ ከሰሙ በጣም ያዝናሉ፣ ስለዚህ በቤተ መንግስት ውስጥ የሚገኙትን በሙሉ በታላቅ እንቅልፍ ውስጥ እናስገባቸው፣ ከዚያም እውነተኛውን ልዑል እንፈልግ አለቻቸው። ሁሉም በዚህ ሐሳብ ተስማሙ። በመቀጠልም ሁሉም ተረቶች በቤተ መንግስት ውስጥ የሚገኙት እያንዳንዱን ሰዎች በጥልቅ እንቅልፍ ውስጥ ከተቷቸው። ንጉሱና ንግስቲቷን ጨምሮ። ተረቶቹም ልዕልት አውሮራን በመኝታዋ ላይ አስተኟት። እውነተኛም ልዑልን ለማግኘት በማሰብ ከቤተ መንግስት ወጡ። ጊዜያትም አለፈ። ቤተ መንግስቱም በአረምና በእሾህ ተሞላ። ቤተ መንግስቱም የተረገመው ጫካ ተባለ። ማንም ወደዚህ የተረገመ ቤተ መንግስት ለመምጣት የሚደፍር ጠፋ። ማሌፊሰንትም የተረገመውን ጫካ በትጋት ትጠብቀዋለች። ተረቶቹም በዓለም ዙሪያ እየዞሩ እውነተኛውን ልዑል ፈለጉት። ነገር ግን እውነተኛውን ልዑል ማግኘት አልቻሉ። ለ10 ዓመታት ያለማቋረጥ እውነተኛውን ልዑል ፈለጉት፣ ቢሆንም ማግኘት አልቻሉ። ከጥቂት ዓመታት በኋላ ከተረገመው ጫካ ዙሪያ አንድ ትልቅ መንግስት ተቋቋመ። መንግስቱም ማሌፊሰንትን በማጥፋት የተረገመውን ጫካ ለመቆጣጠር አሰቡ። ንጉሱም ልጁ ፊሊፕን በመጥራት ጠንቋያን ማሌፊሰንትን ዝም ካልናት እኛን ታስቸግረናለች፣ ስለዚህ እሷን በመግደል ጫካውን መቆጣጠር አለብን አለው። ከትንሽ ቀናት በኋላ በልዑሉ ፊሊፕ ጦርና በማሌፊሰንት መካከል እልህ አስጨራሽ ጦርነት ተደረገ። በስተመጨረሻም ልዑሉ ፊሊፕ ማሌፊሰንትን ገደላት። መንግስቱም በተቀዳጀው ድል እጅግ ተደሰተ። ተረቶቹም በማሌፊሰንት መሸነፍ በጣም ተደሰቱ። ልዑሉ ፊሊፕ እውነተኛ ልዑል እንደሆነ እንዲሁም ልዕልት አውሮራን ሊያድናት እንደሚችልም አወቁ። በዛኑ ሌሊት ተረቶቹ ልዑል ፊሊፕን አገኙት። ስለ ልዕልት አውሮራና ስለ እርግማኑ አንድም ሳያስቀሩ ነገሩት። ልዑል ፊሊፕም በሰማው ነገር በጣም ተገረመ። ወታደሮቹንም በመያዝ ወደ ተረገመው ቤተ መንግስት ዘንድ ሄደ። ቤተ መንግስቱ ጋርም እንደደረሰ ቤተ መንግስቱ በእሾህና በአረሞች የተሞላ መሆኑን ተመለከተ። በቤተ መንግስቱ ውስጥ ያሉ ሰዎች በሙሉ ከባድ እንቅልፍ ውስጥም እንዳሉ ተመለከተ። ወደ ውስጥም በመግባት ልዕልት አውሮራን በመኝቷ ላይ ተመለከታት። በውበቷም በጣም ተገረመ። በአንድ አፍታ ከልዕልት አውሮራ ፍቅር ያዘው። ተረቶቹም እንዲስማት ነገሩት። ልዑል ፊሊፕም በፍቅር ውስጥ ሆኖ ልዕልት አውሮራን ሳማት። የዚህን ጊዜ ልዕልት አውሮራ ተነሳች፣ እርግማኑም ተሰበረ። በቤተ መንግስት ውስጥ ያሉት ሁሉም ሰዎች ነቁ። ንጉሱና ንግስቲቷን ጨምሮ። ልዕልት አውሮራም ልዑል ፊሊፕን ባየች ጊዜ ግራ ተጋባች። ተረቶቹም የተፈጠረውን ነገር በሙሉ ለልዕልት አውሮራ አስረዷት። ልዕልት አውሮራም ፊሊፕን ከልቧ አመሰገነችው። በስተመጨረሻም ልዕልት አውሮራና ልዑል ፊሊፕ ተጋቡ። ቀሪው ዘመናቸው በደስታና በሐሴት መኖር ጀመሩ።